መሞክረው ሁሉ ነገር እየሆነልኝ አይደለም። ሁላችንም ጋር ነው። ተስፋ አትቁረጥ። ለቤት ሽሮ እንኳን መግዛታችን ለዚህ ታውደለድላለህ። ትንሽ እንኳን አታፍርም? ቆይ አሁን አንተ ሰው ነህ? ቤትን እንኳን በስትክክል ማስተዳደር የማትችል ሰነፍ እፈር። እሺ እፈር። እሺ ድንገት ዘናጋ ባልቆጨኝ ለፍቅርሽ ከፈልኩ እንዴ የት ነው የምትሸሸው? አየህ ለዚህ ነው ፈሪ ነህ የምልህ። ቆይ ምን አድርጌሽ ነው? ገና ስራ ካቆምኩ 1 ሳምንት ነው። ይሄን ያህል ምን ጎደለብሽ? አንቺን ለማስደሰት ቤቴን ሙሉ ለማድረግ ምን ያልሞከርኩት ነገር አለ? አንቺ ግን 1 ሳምንት እንኳን መቻል አቃተሽ። እውነተኛ ማንነትሽ ወጣ። አመሰግናለሁ። እና አሁን ወዴት ነህ? ይህ ሳምንት የአብይ ጾም የሚጀመርበት ሳምንት ነው። በመሆኑም ለህዝበ ክርስቲያን ለአብይ ጾም እንኳን አደረሳችሁ። መልካምም ጾም ይሁንላችሁ። የአብይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ትርጉሙም ከሰማያት ሰማያት ወረደ ማለት ነው። ከሰማያት ሰማያት የወረደውን ከድንግል ማርያም የተወለደውን ኢየሱስ ክርስቶስን ለማመስገን የሚጾም ጾም ነው። ጾሙን እየጾምን ተጨማሪ በረከትን የምናገኝበት ስራ ልጠቁማችሁ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች በዓታቸው እየተሰራ ይገኛል። በዓታቸው ከፀሐይ ከብርድ ከዝናብ አይከላከል። አባቶችን ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 39 አቢሲኒያ 14 10 29 444